የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡ እንቅስቃሴ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም። ሰላም ውድ ፕሮግራማችን ቤተሰቦች እንኳን ወደ ሳምንቱ መነጋገሪያ ጉዳዮችና ትንታኔ በደህና መጣችሁ። በዛሬው ፕሮግራማችን የማህበራዊ ሚዲያውን ላለፉት ሳምንታት ያናወጡ ሁለት ትልልቅ ጉዳዮችን ይዘን ቀርበናል። ሁለቱም ጉዳዮች በአንድ ሰው ዙሪያ ያጠነጥናሉ፣ የቲክቶክ ኮከብ አዶናይ። በመጀመሪያ ከምንም ተነስቶ ሁሉም መሆን ይቻላል የሚለውን ህልም ያየንበት አዶናይ ከጎዳና ህይወት አንስቶ ዝነኛ ያደረጋቸውን የዲቻ ቦይስን ታሪክ እንመለከታለን። ይህ የመልካምነት ታሪክ እንዴት መለያየትና ተጠቀመባቸው ክስ ተቀየረ? በአንድ ሆቴል ውስጥ የታየው የአስደንጋጭ ምስል እውነታው ምንድነው? ልጆቹስ አሁን በምን ሁኔታ ላይ ናቸው? ከዚያ ደግሞ እሳቱ ላይ ነዳጅ ተጨምሮበታል። የአዶናይና የሽልማቱ ዝግብ አብቅቷል ስንል ታሪኩ ማንም ወዳላሰበው አቅጣጫ ተቀይሯል። ፍልሚያው አሁን ከሽልማትነት አልፎ በቀጥታ ከአንጋፋው የሚዲያ ሰው ከሰይፉ ፋንታሁን ጋር ሆኗል። ጋብዤው ነበር እሱን ያልተመቸው ያለው ሰይፉና አንተነህ ሪስፔክት ያላረከኝ ያለው አዶናይ። እውነቱን እየተናገረ ያለው ማን ነው? ዝነኛውን የኢቢኤስ መድረክ ለዓመታት የመራው ሰይፉ ፋንታሁን ወይስ በሚሊዮኖች የሚቆጠሩ ወጣቶችን ልብ የገዛው አዶናይ? ይህንን ትልቅ ፍልሚያ ከመረጃ ጀርባ ያሉትን እውነቶችና ሊከሰቱ የሚችሉትን ቀጣይ ነገሮች በፕሮግራማችን መጨረሻ ላይ በጥልቀት እንመለከታለን። አብራችሁን ቆዩ። እስኪ መጀመሪያ ወደ ዲቻ ቦይስ ጉዳይ እንመለስ። ታሪክ የጀመረው እንደ ተረት ነበር። ብዙዎቻችን እንደምናስታውሰው አዶናይ መንገድ ላይ ሊስትሮ እየሰሩ የሚተዳደሩትን እነዚህን የወላይታ ልጆች አግኝቶ ተዋወቃቸው። ከዚያም እጅግ የሚያስደንቅ ነገር አደረገ። ወደ ቲክቶክ መንደር ይዟቸው መጡ። አካውንት ከፍቶላቸው በአጭር ጊዜ ውስጥ ከ200,000 በላይ ተከታዮችን እንዲያገኙ አደረጋቸው። ይህ ድርጊት ያለህን ተካፈል የሚለውን ኢትዮጵያዊነት ያሳየ፣ ከጎዳና ህይወት ለተቸገሩ ልጆች አዲስ ተስፋ የሰጠ ተደርጎ በብዙዎች ዘንድ አዶናይን የበለጠ ተወዳጅ አደረገው። ከሊስትሮነት ወደ ዲጂታል ዝነኝነት። ግን ይህ ሁሉ ድንገተኛ ዝነኝነት ከራሱ ጋር የብዙ ተግዳሮቶችን ሸክም ይዞ መጣ። ልጆቹ ከለመዱት ህይወት በድንገት ወጥተው ወደማያውቁት የዝና ዓለም ገቡ። ይህ ለወደፊት ህይወታቸው ጥሩ ላይሆን ይችላል፣ ለድንገተኛ ዝና ዝግጁ አይደሉም የሚሉ ስጋቶች መሰማት ጀመሩ። አዶናይ የራሱ ህይወት ያለው ሰው ነው። ሁልጊዜ ከነሱ ጋር ሊሆን አይችልም። የቲክቶክ ዝነኝነት ምን ያህል ዘላቂ ነው? ቪዲዮ መስራት ሲያቆሙስ? ትምህርታቸውስ? እነዚህ ጥያቄዎች የተነሱ ባለበት ወቅት ነበር ያ ምስል የመጣው። በአንድ ሆቴል ዝግጅት ላይ አዶናይ ከጓደኞቹ ጋር በአንድ ጠረጴዛ፣ ዲቻ ቦይስ ደግሞ ለብቻቸው ሌላ ወንበር ላይ ተቀምጠው ታዩ። ይህ ምስል ማህበራዊ ሚዲያውን አናወጠው። ምንድነው እየሆነ ያለው? አዶናይ ተለያቸው? ተጠቀመባቸው ወይ የሚሉ ጥያቄዎች እንደ ጎርፍ ወረዱ። እውነታው ግን ምንድነው? አዶናይ መልካም አስቦ የጀመረው ነገር አቅጣጫውን ስቷል ወይስ ይህ ምስል ከጀርባው ሌላ ትርጉም አለው? እነዚህ ልጆች አሁን ምን አይነት ድጋፍ ይፈልጋሉ? ይህ የዲቻ ቦይስ ታሪክ ስለ ድንገተኛ ዝነኝነት፣ ስለ ማህበራዊ ለውጥና ስለ ዘላቂ ድጋፍ አስፈላጊነት በጥልቀት እንድናስብ ያስገድደናል። ከዲቻ ቦይስ ጉዳይ ሳንወጣ የአዶናይ ስም በሌላ ትልቅ ውዝግብ ውስጥ ተነስቷል። ምናልባትም ከዲቻ ቦይስ ጉዳይ በበለጠ። ይህኛው ፍልሚያ በቀጥታ ከኢትዮጵያ ሚዲያ አንጋፋዎች አንዱ ከሆነው ከሰይፉ ፋንታሁን ጋር ነው። ሁሉም ነገር የጀመረው ሰይፉ በፕሮግራሙ ላይ የቲክቶክ ክሬቲቭ አዋርድ እጩዎች በተነሳው የአድሏዊነት ክስ ነበር። ሰይፉ በፕሮግራሙ ቀርቦ ምላሽ ሰጠ። እንዲህም አለ: እኔ አላዳለሁም። አዶናይንም ለማቅረብ ፈልጌ ጥያቄ አቅርቤለት ነበር። እሱ ነው ሳይመቸው የቀረው። ይህ ንግግር ነገሩን የሚያረጋጋ ይመስል ነበር። ነገር ግን አዶናይ ዝምታውን ሰበረ። ትላንት ማምሻውን በቲክቶክ ገጹ ላይ ወጥቶ ለሰይፉ የሰጠው ምላሽ ሁሉንም ነገር ለወጠው። አዶናይ እንዲህ ይላል: ለመቅረብ እኮ ሞክሬ ነበር። አንተነህ ሪስፔክት ያላረከኝ። እንዴት እናገራለህ? አያችሁ አይደል? አሁን ጥያቄው የሽልማቱ አይደለም። ጥያቄው ማን ነው እውነቱን እየተናገረ ያለው?
ውድ ቤተሰቦቻችን ይህ ክስተት ፊልሚያውን በቀጥታ በሰይፉ ፋንታሁንና በአዶናይ መካከል አድርጎታል። እስኪ እናስበው። በአንድ በኩል የዓመታት ስምና ዝና ያለው በብዙዎች ዘንድ ተአማኒነት ያተረፈው ሰይፉ ፋንታሁን አለ። ሰይፉ ዝናውንና የፕሮግራሙን ተአማኒነት አደጋ ላይ ጥሎ ሆን ብሎ ሐሰት ይናገራል። በሌላኛው በኩል በሚሊዮኖች የሚቆጠሩ ወጣት ተከታዮች ያሉት የቲክቶክ ኮከብ አዶናይ አለ። እሱ ደግሞ ሪስፔክት አላረከኝም እያለ ነው። አለመከበር ማለት ምን ማለት ነው? አዶናይ ይህን ቃል ሲጠቀም ከበስተጀርባው ምን አይነት ድርጊት ተፈጽሞ ነው? በግብዣው ሂደት ላይ ምን ተፈጥሮ ነው? ይህ አዲስ ውዝግብ በማን ላይ የበለጠ ጉዳት ያደርሳል? የህዝብን አመኔታ በሚፈልግ ወጣት አርቲስት ላይ ወይስ ለዓመታት የገነባውን ስም በሚጠብቅ አንጋፋ የሚዲያ ሰው ላይ? በዋናው ፕሮግራማችን ከሰይፉ ጋበዝኩትና ከአዶናይ ያላከበርከኝም ጀርባ ያሉትን ያልተሰሙ ዝርዝሮችና ሁለቱ ወገኖች የሚያቀርቧቸውን መከራከሪያ ነጥቦች ይዘን በሰፊው እንመለሳለን። እስከዛው ግን የእናንተ የማንን ቃል ይበልጥ ታምናላችሁ? ሐሳባችሁን በኮሜንት አስቀምጡልኝ። የዛሬው ፕሮግራማችን ይህን መስል ነበር። ሰብስክራይብ አድርጉን።